ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ከቪዲዮ በፊት ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉኝ እና እጅሽ ከምን ብላችሁ ካላችሁኝ ለብዙ ልጆች ህፃናቶች የሚጠቁበት እስከ ሞት ደረጃ የሚያደርስ እና አንደኛ የደም ስር መዘጋት ወይም ኮሮነሪ አርተሪ ዲዚዝ የምንለው ነው። ኮሮነሪ አርተሪ ማለት የደም ስር ውስጥ እርጥበት ወይም ኮሌስትሮል ሲጨምር መንገዱን ይዘጋዋል። በዚህ ጊዜ ደም ወደ ልብ እንዳይደርስ ያደርገዋል። ሁለተኛው ከፍተኛ ደም ግፊት ወይም ሃይ ብለድ ፕሬሸር የምንለው ነው። በዚህ ጊዜ የልብ ጭነት እንዲሰራ ያደርገዋል። ሶስተኛው የስኳር በሽታ ወይም ዳቪት ማላይተስ በእንግሊዝኛ የምንለው ነው። ዳቪት ማላይተስ የልብ ስርን ይጎዳል። የልብ ችግር እድል እንዲያገኝ ያደርገዋል። አራተኛ ላይፍ ስታይል ማለት ብዙን ጊዜ ስጋ መመገብ ወይም የተጨመረው ስጋው ላይ የተጨመረው ዘይት። ሁለተኛው ላይፍ ስታይል እንቅስቃሴ እጥረት። አምስተኛው አልኮል በብዛት መጠጣት ወይም ሲጋራ ማጨስ። ክብደት መጨመር ወይም ኦቢሲቲ የምንለው ነው በእንግሊዝኛ። የቤተሰብ ታሪክ ወይም ጄኔቲክ። የመጨረሻው ጭንቅ የመሳሰሉት ናቸው። አንደኛ የደረት ህመም ወይም መጨናነቅ ወይም የሆድ ማቃጠል። ሁለተኛ እስትንፋስ እጥረት ወይም ዲፊካልቲ ብሪዚንግ በእንግሊዝኛ የምንለው ነው። ሁለተኛ ፈጣን ወይም ያልተለመደ የልብ ምት። ድካም በቀላሉ መሰማት። እግርና እጅ ወይም ሆድ መንፋት እና የልብ ህመም መከላከያ በየቀኑ በምናደርገው ነገር ላይ የተመሰረተ ይሆናል። ቀላል ግን ጠቃሚ ዘዴዎች። አንደኛ ጤናማ አመጋገብ። ጤናማ አመጋገብ ስንል አትክልትና ፍራፍሬ መመገብ፣ ዘይት ወይም ጨው መቀነስ፣ ከፍተኛ ቅባት ያለው ምግብ መቀነስ። ሁለተኛው መደበኛ እንቅስቃሴ ቢያንስ በሳምንት በ5 ቀን 30 ደቂቃ መራመድ። ሶስተኛው ሲጋራ ማጨስ ማቆም፣ አልኮል መጠጣት። የልብ በሽታ ወይም ካርዲዮቫስኩላር ዲዚዝ የምንለው ከሰው ወደ ሰው ይለያያል፣ ግን ብዙ ጊዜ የሚታዩት እነዚህ ናቸው። 10 ዋና ዋና ድንገተኛ የልብ ህመም ምልክቶች። 10 ዋና ዋና ድንገተኛ የልብ ህመም ምልክቶች። አንደኛ የደረት ህመም ወይም መጨናነቅ ወይም የሆድ ማቃጠል። ሁለተኛ እስትንፋስ እጥረት ወይም ዲፊካልቲ ብሪዚንግ በእንግሊዝኛ የምንለው ነው። ሁለተኛ ፈጣን ወይም ያልተለመደ የልብ ምት። ድካም በቀላሉ መሰማት። እግርና እጅ ወይም ሆድ መንፋት። እነዚህ በቀላሉ የሚታዩ ምልክቶች ናቸው።